ሀይ ሊያይ እንኳን ደስ አለሽ። ያው መምጣት ፈልግ ነበረ ግን ያው የስራ ጉዳይ ሆነብኝና መምጣት አልቻልኩም። በቅርብ ግን እመጣለሁኝ። ምክንያቱም አንድ ቦታ አይደለሁም አሁን ላይ ያው ብዙ ነገር በውስጥ ለሱ ነግሬዋለሁኝና አንድ ቦታ ላይ ሆኜ አይደለም ስራዎች ያው የዞርኩኝ መስራትም ስለጀመርኩኝ አንዳንድ ነገሮች እሱ ይነግርሻል። ለዛ ነው ግን መምጣት ፈልጌ ነበረ። በጣም ደስ ብሎኛል። ከአዲስ አበባ ወደ ቡታጅራ ሲሄድ ነበረ ባልና ሚስት እሱቤና ሊያን ያገኘኋቸው። በዛ አጋጣሚ ነው ድንገት ተገናኘን፣ ተዋወቅን። በጣም ምርጥ ሰዎች ናቸው። እኔ ደስ ብሎኛል። እንኳን አወቅኳችሁ። አሁን ደግሞ ያው በልጅ ተባርካችኋል። እንኳን እግዚአብሔር ለዚህ ያበቃችሁ ማለት ፈልጋለሁ። ያው እቺ ስጦታ ያው ብታንስም ሰው ያው ፍቅሩን ለመግለጽ አይደለም የሚያደርገው። ለዛ ነው በትቼ ነበረ መስጠት የፈለኩት ግን በጣም ቢዚ ስለሆንኩኝ ነው። ስመጣ ግን አገኝሻለሁ። እንኳን ደስ አላችሁ በድጋሚ ማለት ፈልጋለሁ። ወዳችኋለሁ። ይመቻችሁ። ሰላም ቤተሰብ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ድምጼን ዝግ አድርጌ ቀስ ብዬ ማወራችሁ በር ላይ ነው ያለሁትና ቀደም ሲል እንዳያችሁት እንዳልክ ሊያን እንኳን ለዚያ በቃሽ እንኳን ደስ አለሽ ብሏታል። ያው እኔንም ሊያንም ያው ግን ያው በኔ በኩል መልእክት ለሊያ ደግሞ ልኮላታል ማለት ነው። በዚህ ጋር መልእክት ተልኮላታል እና እሱን ለመስጠት ነው እንደ ሰርፕራይዝም ስለሆነ እሱ ነው። በቅድሚያ እንዳልክ እናመሰግናለን። እግዚአብሔር ያክብርልን። የኛ ቀና ወንድም በብዙ ነገር በጣም በስራዎችን በብዙ ነገር ብዙ መልካም ስራዎች የምትሰራ ተወዳጅ የሆንክ ወንድማችን ነህ። በጣም እንወዳለን፣ በጣም እናከብራለን። በቅርቡም ደግሞ ብዙ ስራዎች አብረን እንሰራለን ብዬ አምናለሁ። ወንድማችን እሱንም ሰብስክራይብ እያደረጋችሁ የእሱን ስራዎች በደንብ ተመልከቱ፣ እዩት። በጣም እንወዳለን። አሁን ቀጥታ ወደ ውስጥ ልገባ ነው። አብራችሁ ቆዩ። እዚህ ቤት የነሽነት ሰላም ናቸው። እንኳን ማርያም ማረችሽ። እንዴት ነሽ? ሰርፕራይዝ አለሽ? ምን ነው አራስ ጠየቃል ሂድ ብለክ ማለት ደስ ይለኛል። እንዴት ነሽ? በዚህ ሰዓት ሰርፕራይዝ ተገኝቶ ያው ሰርፕራይዝሽ እኔ ነው ለሳ ሰርፕራይዝ አለሽ ውስጥ ብዙ ቃና ያለው እሺ ምንድነው የሚለውን እስኪ ማን ላከልሽ? እስኪ ገምሽ። ጌንቶ ነው ያው ሰሞኑን እንደውም በጣም ብዙ የራስ ጥየቃ ምናምን ስላለ በጣም ያው የማርያም ራስ ጠያቂው አይታወቅም ይባላል። አልገምትም። ይሄ ነው ማለት ያላሰበውን ሰው ማሳሰብ ይሆናል። የማይሆን ስም ብጠራ እሺ አይሻልም? እሺ ሐዋሳ ያለ ሰዎች ሐዋሳ በጣም ብዙ ሰው አለ አይደል? በጣም ብዙ ያው እነሱን ያውቃሉ፣ ቤተሰብ ያውቃሉ። አንተ የሐዋሳ ልጅ እንደሆንክ ነግረናቸዋል። ስለዚህ ማን ልጥራሽ? ማን ነው? በጣም ብዙ ወዳጅ አለን ሐዋሳ፣ ብዙ ወንድሞች አሉን እና እንጃ መገመት ከበደኝ። እሺ በነገራችን ላይ ይሄን ብቻ አይደለም አሁን እንትን በየሆነ እንጂ ማታ እንከፍተዋለን ከስራ ስመለስ ሌላም ተጨማሪ እየመጣልሽ አለና ያው በአካል መጣ በጣም ደስ ይለኝ ነበር፣ ግን የተለያየ ቦታ እየሄድኩ ስራ ስለምሰራ ምን ስለምል ሐዋሳም ቡታጅራም በጣም ብዙ ቦታ እየሄድን እንትን ስለሚል በዛ ምክንያት ነው። ሊዱ በቅርቡ እመጣለሁ፣ ካልሆነም ሐዋሳም ከመጣችሁ እንገናኛለን። በጣም ደስ ብሎኛል። የኔ አክባሪ የኔ ቁም ነገረኛ ያለው ያው እኔን ነው አንቺ ናት እና በጣም ደስ ብሎታል። መቶ ቢጠይቅሽ እንኳን ደስ አለሽ ቢልሽ ደስ ይለው ነበር፣ ግን ጊዜው ከሚያልፍ ምን ከሚል ግን ቢያንስ በቪዲዮም በእኔ በኩል ደግሞ ስጦታ ልኮልሽ መልካም ምኞቱን ገልጾልሻል። እውነት እኔ በጣም የማከብረው ወዳጅ ወንድሜ ነው። በአጭር ጊዜ ብንተዋወቅም ግን በቃ ቁም ነገረኛ የሆነ ሰው ነው። እንዳልክ ከሐዋሳ ነው
የላከልሽ እንኳን ደስ አለሽ የማርያም አራስ ብሎሻል። ይባላል እንኳን አብሮ ደስ አለን እንዳልክ በጣም ነው የምናመሰግነው። እግዚአብሔር ያክብርልን ምድር ይባለው። እኛም ደግሞ በደስታ መተን የምንጠይቅ ለዚህ ማድረግ ያብቃክ ነው የሚባለው እና ባለም ይመለስ። እናመሰግናለን በጣም እኛም በጣም የምናከብርህ የምንወድግ ወንድማችን ነህ። እናመሰግናለን። ይሄ በጣም በቂ ነው። ያው የስራ ሁኔታ ስለማይመች ከዚህ መጥቶ መጠየቁ ያው አይመችም፣ እናውቃለን። ለስራ ከመጣን እንገናኛለን፣ ወይ እኛ ከመጣን እንገናኛለን። በጣም ነው የምናመሰግነው። እና ደግሞ አንተም ደግሞ ለእኔ ብቻ ነኝ እንዴት ታዲያ ወለድኩት? አንተም አመስግን እንጂ። እሺ እኔ አመሰግነዋለሁ፣ ግን ሌላ የምትይው ነገር ካለ ጨምሪ። እኔ ምን እለዋለሁ? ያው ቤተሰብ እንዳልክ ያውቁታል እነሱም። ያው በግልም ደግሞ እኛ ስለምናውቀው በጣም ጥሩ ልጅ ነው፣ በጣም ጎበዝ ነው። እና ምን ልበል እንጃ ሰርፕራይዝ ሆኛለሁ እና በጣም ደስ ብሎኛል። ያው እንዳልክ ቡታጅራ ነው የምንተዋወቀው። ያው በአጭር ጊዜ አውቀን ግን ረጅም ጊዜ የምንተዋወቅ የሚመስል ወንድማችን ነው። እስኪ እኔም እንዳልክዬ ወንድሜ፣ አክባሪ፣ የኔ ቁም ነገረኛ፣ ታዛዥ፣ እውነት እንዳልክ ትሁት የሆነ ሰው ነው። በጣም ታዛዥ፣ ለሰው አዛኝ፣ ሰው አክባሪ ነው እና የሰዎች ለውጥ የሰዎች ደስታ የሚያስደስተው በጣም መልካም የሆነ ሰው ነው እና እንዳልክዬ በጣም እናመሰግናለን፣ በጣም እንወዳለን፣ በጣም እናከብራለን። በዓለም ይመለስ። አንተም እግዚአብሔር በፈቀደ ሰዓትና በፈቀደ ጊዜ በልጅ በትዳር እግዚአብሔር እንዲባርክህ መልካም ምኞታችንን እንገልጻለን። ያው ሰው ያስባል ግን የሚፈጽመው መጨረሻውን እግዚአብሔር ስለሆነ አንተም እግዚአብሔር በፈቀደበት ቀን እግዚአብሔር ባለበት ቀን የአንተ የምትላትን ከጎንህ አግኝተህ ደግሞ ወደፊት ደስተኛ ህይወት በትዳር የምትባረክበት በልጅ የምትባረክበት ጊዜ ይመጣል ብዬ አምናለሁና እንወዳለን፣ እናከብራለን። ያው በአጭር ጊዜ ውስጥ ተዋውቀን ግን በጣም ረጅም ጊዜ እንደተዋወቀ ሰው እንዲመስለን ያደረገ ወንድማችን ነው። ታውቃላችሁ ቡታጅራ ነው በአጋጣሚ በሆነ ስራ አጋጣሚ ከአቤኔ ጋር ተገናኝተን የተዋወቅ ነው እና እጅግ በጣም ደስ የሚል ልጅ ነው። በስራዎቹ በብዙ ነገሮቹ ብዙ ሰዎችን ከጀርባ ሆኖ የሚያግዝ የሚረዳ የሚደግፍ ነው እና እንዳልክ ቃል የለኝም። እጅግ በጣም እናመሰግናለን። ሐዋሳ ደግሞ መተን በደንብ እናከብረዋለን እና ብዙ ጥሩ ጊዜ እናሳልፋለን ብዬ አምናለሁ። አመሰግናለን ወንድም። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ